አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢማን ዳት ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበል። በመጀመሪያ ደረጃ ቪዲዮን ላይክ፣ ሼር እና ሰብስክራይብ በማድረግ ኮሜንት አስቀምጡልኝ እላችኋለሁ ውዶቼ። እኔ ወላሂ ዛሬ አንድ ነገር ሊጠይቃችሁ ነው። ሳትዋሹ እንደምትነግሩኝ ተስፋ አለኝ። ስደት ነው። ስለ ስደት በተመለከተ ስደት ላይ እንዴት ናችሁ? ሰው እኔ አሁን ስደት ከወጣ በኋላ ምን አድርጎ ነው? ምንስ ሰርቶ ነው? በምንስ አይነት ሁኔታ ነው የሚፈልገውን የሚያሳካው? ቤት የሚገዛው፣ መኪና የሚገዛው፣ በቃ ቦታ ገዝቶ ምናምን በቃ እስቲ እንዴት ነው? ምን አድርጋችሁ ነው? ምስጢሩን ሳትደብቁ እንድትነግሩኝ እፈልጋለሁ። እኔ አንድ ሲል ሌላ ሁለት ሚል ነገር ይመጣል። እሺ ያንን ነገር ደግሞ ሁለት አልኩ ሲል ሌላ ሶስት ሚል ነገር ይመጣብኛል። አይ በቃ አሁንስ ይሄን ሶስት አልኩ አሁን አለቃ ሲል ሌላ ደግሞ አራት የሚል ነገር ይመጣብኛል። ያንን አራት አልኩ ሲል ሌላ አምስት የሚል ነገር ይመጣብኛል። እንደዚህ እያለ ኢድሜን ከ25 ወደ 50 ሊያስገባው ነው። ምንም ነገር ሳልሰራ ምንም ነገር ሳልይዝ በቃ ምንም ነገር ኢድሜን ሳላሳካ ማለት ነው የወጣሁበትን። እናንተ ግን ቦታ ገዝታችሁ ቤት ሰርታችሁ መኪና ገዝታችሁ አልፎም ተርፎ ማለት ነው ወደ ሀገራችሁ የምትገቡ ሰዎች ምን ሰርታችሁ ነው? እንዴት አድርጋችሁ ነው? እኔ ከምሬ ነው የምላችሁ። እስቲ ምስጢሩን ኩሽ በሉኝ እስቲ። ወይስ ደሞዛችሁ ብዙ ደሞዝ እየተከፈላችሁ ነው? ወይስ በሰዓት እየተከፈላችሁ ነው? በነገራችን ላይ ቪዲዮን ሰብስክራይብ ላይክ አድርጉ። ወይስ ሌላ ስራ ኖሯችሁ ነው? ወይስ ባንክ ቤት ዘርፋችሁ ነው? በቃ እኔ አሁን ግራ ነው የገባኝ። ከምሬን ነው የሚላችሁ፣ ግራ ነው የገባኝ። ስደት ቀይ እያሳየኝ ነው አሁን። አንደኛ የመጣሁበትንም አላማ ሳላሳካ፣ ቤትም ሳልሰራ፣ ቦታም ሳልገዛ፣ በቃ ምን ልበላችሁ፣ ተመልሼ ሀገር መግባቱም ከብዶኛል። እዚህ ኖሬም እድሜ እያስቆጠርኩ ነው እንጂ ምንም ለውጥ እያመጣሁበት ያለ ነገር የለም። ወር ሲመጣ የሆነ ነገር ይመጣብኛል። ወሯ ሲሞላ ደሞዜን ተቀበልኩ ሲል የሆነ ነገር ይመጣብኛል። አይ አሁንስ ብዬ ጥርሴን ነክሼ የፈለገ ነገር ይቅር ብዬ በቃ እቺ ትጠራቀምና ይሄንን ነገር አደርግበታለሁ ብዬ ሲል የባሰ ደግሞ ማለፍ የማይቻል በቃ መተው የማይቻል ነገር ይመጣብኛል። ስለዚህ እኔ እንዴት ላርግ? በቃ ግራ ነው የገባኝ ወላሂ፣ በጣም ግራ ነው የገባኝ። እስቲ ንገሩኝ ወላሂ። አሁን አንድ ነገር እኔ አሁን እየሰራው ነው እንዳልል እየሰራው ነው፣ እያገኘው ነው፣ እየተቀበልኩ ነው። ግን ሆኖም ሳለ እንዴት ላድርግ እንዴት ላድርግ ብዬ አሁን በጣም ግራ ገባኝ። በቃ እስቲ አንድ ነገር የሆነ ነገር ብቻ በሉ። ልምጣ ሀገር ቤት ልግባ ወይስ ሌላም ስራ የሚሰራም ካለ በቃ የተለየ ነገር እናንተ የምትጠቀሙት ሲስተምም ካለ ኦቨር ታይምም ስራ ካለ በቃ እስቲ ምን አድርጋችሁ ነው? ብራችሁን አባዝታችሁት ነው ወይስ ሳትበሉ ሳትጠጡ ሳትለብሱ